እዚህ አካባቢና ከሌላ ቦታ ነው የመጣሁት። ለስራ ነው የመጣሁት። 2 ወር ሙሉ ግን ሰው ቤት ስሰራ በጣም ያለማቋረጥ ከሰኝ ነበር። ለምንና ህመም አለኝ። በጣም መቆም አልችልም፣ መተኛት አልችልም። ለሊት ምግብ አልበላም፣ እንቅልፍ አልተኛም። በቃ እና በጣም ነበር የምሰቃየው። አሁን ጤና ጣቢያ በቃ ሲሄድና ልመርመር ብዬ ጤና ጣቢያ ሲሄድ አልትራሳውንድ በግል መነሳት አለብሽ ብለውኝ ወደ አልትራሳውንድ ላኩኝ። አልትራሳውንድ ተነስቼ ስመጣ ወደ አበበች ጎበና ሪፈር አደረጉ። አበበች ጎበና ሪፈር አድርገውኝ አበበች ጎበና ሄጄ ስል ደግሞ 20 ቀን በኋላ እኛ መልሰን አልትራሳውንድ ማየት አለብን ብለው ቀጠሮ ሰጡኝና ተመለስኩኝ። እና አልትራሳውንድ የሚያሳየው መጀመሪያ የማህፀን እጢ ውሃ የቋጠረ የማህፀን እጢ ነው። እና ያ እጢ ወይ ኦፕራሲዮን ሆኖ መውጣት ከቻለ መውጣት ይችላል። መውጣት ካልቻለ ደግሞ ማህፀንሽ ከነ ይወጣል። እና በቃ በጣም ትልቅ እንትን ውስጥ ያለሽ ችግር ውስጥ ያለሽ ደም የሚያመነጨው እሱ ነው ብለውኝ በጣም እያለቀስኩኝ መጣሁኝ። እግዚአብሔር ይመስገን በመሰራበት ነው ሰላም በጣም መልካም ሰው ነው። ቅዱስ ሚካኤል ያድንሻል። ምንም ነገር እንዳታስቢ፣ ለቤተሰብ እንኳን እንዲህ ብለሽ እንዳትናገሪ፣ እኔ ያለሁ አይዞሽ፣ እየሄድሽ ተጠመቂ ጸበል አለኝ ንጉ ሚካኤል ብሎ ነገረኝ። እና እየመጣሁኝ ለ3 ቀን በተከታታይ ከተጠመቅኩ በኋላ እንደምታውቁት ማንንም አላውቅም። ካህን ማናገር ፈራለሁ። ጸበል ተጠምቄ ጸበል ጠጥቼ ሲሄድ ከዚሁ ከጓሮ ነው ከዚህ ከአትክልት ውስጥ ጭቃውን ብዬ ሰውነቴ ቀብቼ እኔ ብቻዬን ነኝ ቅዱስ ሚካኤል እርዳኝ እያልኩ እያለቀስኩ እየጠጣሁ እየተቀባሁ ሄዳለሁ። እና ከ3 ቀን በኋላ ይሄ በጣም የሚያቃጥለኝ እዚህ አካባቢ የሚያመኝ የደም ፈሳሽ ምናምን ቀነሰልኝ። በ20 ቀን ውስጥ ተመልሼ ትላንትና ወዲያ ነው የሄድኩት አልትራሳውንድ ድጋሚ ለመታየት። ሄጄ አልትራሳውንድ ድጋሚ ስታይ ያው ፈሳሹ ቆሞልኛል። እጢም የሚባል ነገር የለም፣ ውሃ የቋጠረ ነገር የለም ማህፀኖች ታሉኝ። እና በጣም ደስ ይለኛል። እግዚአብሔር ለኔ እንደደረሰ ለእናንተ ይድረስላችሁ። ነው